አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ፋሚሊዎቼ? ዛሬ ደግሞ ውጪ ቁጭ ብዬ 15 ደቂቃ ነው ያለኝና እዚህ ስራ አካባቢ ነው ያለሁት። እስከ 15 ደቂቃ ደግሞ ምን እንዳጋጠመኝና ምን እንዳየሁኝ ባለፈው ሳምንት ልነግራችሁ ነው። ድምጼ አሪፍ ከሆነ እኔ እንጃ፣ ግን ካልተሰማም በጣም ይቅርታ እያልኩኝ ምንድነው ያጋጠመኝ፣ ምንድነው ያየሁትን ነው እንግዲህ እንዳልኳችሁ ኬክ ቤት ነው የምሰራው እና ባለፈው ሳምንት ሃፒ ፋዘር ዴይ ነበር። ታስታውሳላችሁ? እንደ ሃፒ ፋዘር ዴይ ስለሆነ አንዷ ከስተመር መጣችና ምንድነው የምትለኝ ኬክ አንድ ስላይስ ኬክ ነው የምፈልገው። እሱ ላይ ደግሞ ምን እንዲጻፍልኝ ነው የምፈልገው? አንድ ስላይሱ 4 ፓውንድ ነው። ትንሽዬ የአንድ ሰው ስላይስ 4 ፓውንድ ነው እና ሃፒ ፋዘር ዴይ መጻፍ ትችላላችሁ ወይ? ሳህኑ ላይ እንዲጻፍልኝ እፈልጋለሁ ብላ በሳህኑ ላይ አጻፈችና ለመጻፍ እንዲጻፍላት ጠየቀችኝ። ከዛ በኋላ አዎ ይቻላል፣ ምንም ችግር የለም ይጻፍልሻል አልኳትና ከዛ በኋላ ሄዳ ተመለሰች። ሄዳ ስትመለስ እኔ ምን መሰላችሁ? ሄዳ አባቷን ይዛ ልትመጣ መስሎኝ፣ ወይኔ አንድ ኬክ ለሁለት ሊበሉ ነው ወይስ እንዴት ነው? ወይስ ደግሞ እንዴት ነው ነገሩ ብዬ እየጠበኩኝ ነበረ። ለሁለት እስከመጡ ድረስ ትንሽዬ ኬክ ነው ያዘዘችው እና ጣፋጭ ነው ግን ይበቃቸዋል። ግን እኔ እንዳሰብኩት ሳይሆን ባላሰብኩት መንገድ ነው ያመጣችው። እስከ መጨረሻው ቪዲዮን እዩትና በጣም ነው የገረመኝ። በጣም ከዚህ በፊት ካያችሁ እኔ እንጃ፣ እንደኔ ግን ለፈርስት ታይም ነው ያየሁት እንደዚህ አይነት አይዲያ። ከዛ ሄዳ መጣችና አጻፈችኝ። ከጻፈች በኋላ ምንድነው የጠየቀችኝ? ቢላን የጠየቀችኝ። ቢላ ሰጠዋት። ብቻዋን የመጣችው ምንድነው እሱ? አይ አባቷ የት አለ? ይዛ የምትመጣ አባቷን ይዛ ልትመጣ እየሄደች መስሎኝ ብጠብቅ አልመጣም። ከዛ ስልኳን ብቻ አንስታ ቪዲዮ ኮል አድርጋ ማለት ነው ለቤተሰቦቿ ለአባቷ ደውላ ሃፒ ፋዘር ዴይ አለችው። ከዛ በኋላ እነሱም እንዳወሩ ባላቅም እኔ ገርሞኝ እኔ የጠበቅኩት ፋሚሊዋን ይዛ መጥታ አብሮ የሚቆርሱ መሰለኝ። ግን እሷ በስልክ በኩል ነው ያደረገችው። ይሄን ማለት ሼር ያደረኩላችሁ ምክንያት እንደኔ ለምሳሌ ለሚመለከታቸው ለሚያከብሩት አባቶች ቀን የእናቶች ቀን ሃፒ በርዝዴ የሚያከብሩት ሰዎች ምን አይነት አይዲያ እንዳላቸው ሼር ላረግላችሁ ነው። ምክንያቱም ከዚህ በፊት ያያችሁ አይታችኋል። ላላያችሁ እንግዲህ እንዲህ ማድረግ ይቻላል። አንድ ኬክ ገዝታ ካፌ ሄዳ ከዛ በኋላ አጽፋበት ቪዲዮ ኮል አድርጋ እዛ እንዳለችው ነገር አድርጋ ነው እንግዲህ ያሳለፈችው። እንደዛም ይቻላል። ከዚህም በፊት ካያችሁ አይተናል። እንደዚህ አይነት ነገር ነበረ፣ በእንደዚህ አይነትም አይቻለ ብላችሁ ኮሜንት ላይ አድርጉልኝ። እኔ ግን አላየሁኝም እና ነውና እናንተ እንደዛ አይነት ነገር ማድረግ ከፈለጋችሁም ይቻላል። ወታችሁ ካፌ አቅራቢያ ካላችሁ ወይ ደግሞ ኬክ ቤት አጠገብ ካላችሁ የአንድ ሰው የራሳችሁን ብቻ አድርጋችሁ በሳህን ላይ አጽፋችሁ ከዛ በኋላ ሳህን ላይ ይጻፍላችኋል። ከዛ ደግሞ ሃፒ በርዝዴ ማለት ትችላላችሁ ማለት ነው። ወይ ፀሐዩ ወጣ ከዛ ቪዲዮ ኮል ታደርጋላችሁ። እነሱም በጣም ይደሰታሉ፣ ያ ሰውዬም በጣም ይደሰታል። አንቺም ደግሞ ደስተኛ ትሆኛለሽ። ብዙ ሰዓትም ታወሪያለሽ። እሷ አሁን ለምሳሌ ብዙ ሰዓት አወራች ከነሱ ጋር እንደበላሽ ነገር አስቡ። በጣም ነው ደስ ያለት። እኔ ራሴ በጣም ነው ደስ ያለኝ። ምክንያቱም እሷ ያደረገችው አይዲያ በጣም ነው እንትን ያደረገኝ እና በአካልም አብሮ ባይኖሩ በሀሳብ ነው የሚባለው፣ በሀሳብ አብሮ መኖርን ነው የሚያሳየው እና አባቷ ራሱ በጣም የተደሰተ ይመስላል። እንግዲህ ሲደውልም እየሳቀች ምን እያለች 6 ሰዓት አብሮ ቆይተው ያንን ኬክ በልተው አባልቷት ተለያዩ እላችኋለሁ። ይሄ ቪዲዮ ደግሞ ደስ ካላችሁ ላይክ አድርጉ፣ ኮሜንትም አድርጉ፣ ሰብስክራይብ አድርጉ። እንደዚህ አይነት አይዲያዎች ደግሞ እንደዚህ አይነት ገጠመኞች እንዳመጣላችሁ ከፈለጋችሁ ቪዲዮውን ደግሞ ይሄንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ብዙ ገጠመኞች አሉ። ምክንያቱም ከብዙ ሰዎች ጋር ስለምገናኝ አንዳንዴ ደስ የሚሉ ገጠመኞችም ይኖራሉ፣ የሚያስጠሉ ገጠመኞችም ይኖራሉ። እኔ ደግሞ በእያንዳንዱ ሳልደብቅ ነው የምነግራችሁ። አይዟችሁ።
እና ደስ ካላችሁ ላይክ አድርጉ ነው የምለው። በጣም ነው የገረመኝ፣ ገርሞኝ ነው እንግዲህ ይሄንን እንትን ያደረግኩት። እኔ የጠበቅኩት ሌላ፣ እሷ ያደረገችው ሌላ ነው ለማለት ያህል ነው። ምክንያቱም አልመጣልኝም። እሷ ስትጠይቅ ጠይቃ ሳህን ላይ ማጻፍ ትችላላችሁ፣ እንደዚህ አንድ ስላይስ ነው የምፈልገው ምናምን ብላ ጠይቃ ስትሄድ ይዛ ፋሚሊዋን ይዛ የምትመጣ ነው የመሰለኝ እና እሷ ደግሞ ለራሷ መታ ተመልሳ ቁጭ ብላ ስልኳን አንስታ ቪዲዮ ኮል አድርጋ ሀፒ ፋዘር ዴይ ስትል አይገርምም? በጣም ነው ደስ ያለኝ። እኔ ወላሂ በጣም ነው ደስ ያለችኝ። ምክንያቱም እንደዚህ አይነት ነገርም አለ ወይ? በቀላሉ ቤተሰብን ማስደሰት ይቻላል ወይ? በቃ በቀላሉ ከፋሚሊ ጋር አንዳንዴ መገናኘት ለካ ይቻላል እንዴ ብዬ እሷ 1 ሰዓት ነው ስፔንድ ያደረገችው ሊሆን ይችላል። እነሱ ደግሞ ከዛ በላይ ነው የሚደሰቱት። በተለይ ፋሚሊ ሩቅ ሀገር ያለን ሰዎች በከባድ ሁኔታም ብንኖር እነሱ እንዲያውቁብን በብዛት አንፈልግም። አሁን ለምሳሌ እናቴ ምን ያህል እንደከበደኝ ኑሮ ምን ያህል እንደከበደኝ ወይ ደግሞ ምን ላይ እንዳለውኝ እንድታቅ አልፈልግም እና አንዳንዴ እንደዛ ብናስደስታቸው የበለጠ በጣም ይደሰታሉ። እነሱ ብር ብቻ አይፈልጉም፣ ከኛ የሚፈልጉት ሰላማችንን ይፈልጋሉ፣ ደስታችንን ይፈልጋሉ እና ደስታችንን አንዳንዴ እንደዛ ብንገልጽላቸው በጣም ደስ ይላል። ምክንያቱም እኔ እንኳን እንደዚህ አይነት ነገርን ባላከብርም በተለያየ መንገድ በሆነ መንገድ እንደዛ አይነት ነገር ብናደርግ የተቻለ ይሆናል። ይሄ ቪዲዮ ከጠቀማችሁ እንግዲህ ላይክ አድርጉ ነው የምላችሁ። ባይ ባይ። ሰዓት የደርሶብኛል። ባይ ባይ ባይ። ወዳችኋለሁ። ባይ